ሰዎችን ላስገባ እችላለሁ። እሺ አንድ ነገር ልንገራችሁ። የፈለገ ድክመት ነው ብላችሁ ያያችሁት ነገር ካለ የራሱ ድክመት ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድክመት አይደለም። ያንተን ድክመት ከኦርቶዶክስ ከተከበረችው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር አታገናኝ። የደከምክበት ነገር ካለ ማንበብ ነው። እነ መዝሙረ ያሬድን እኮ ያየው ልጅ ነኝ እኔ። እውቀት ያላቸው ስርዓት ያላቸው ማን ነው ይባላል? ዮሐድ ነው ምናምን የሚባሉ ስንት ኦላተራት ስንት ተናጋሪ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አሉ። እነሱን አወያይቻለሁ። ስርዓት ብትሉ ስርዓት የመሰከርኩላቸው ማለት ነው። እዚህ ጋር አስቀድመ በተለያዩ ምክንያቶች እንደዛ ከሆነ አይቻልም። ስለዚህ ነገ ከነገ ወዲያ በተለይ በዚህ ጉዳይ ላይ እራሳችሁ ስትፈልግ ደውለህልኝ ነው እንጂ እኔ ቤቴን ከፍቼና በዚህ አልልም። እኔ ግን ስትመጡ እርግጠኛ ሁኑ የቃል ሙላት እንዳላችሁ መከራከር እንደምትችሉ። ስለዚህ በዛ አውድ ነው መምጣት ያለባችሁ ለማለት ያ ነው። በተረፈ ግን እኔ ጋር ሲመጡ እራሳቸው ናቸው የደወሉት፣ እራሳቸው ናቸው የጠየቁኝ። ቴዲ ጋር ከመጣት ያዳለ ምንድን ነው እንትን የምትለው? እኔ እና አላልኩ። እኔ ስራ አይደለም ይሄ ማወያየት። በላይ በቀለ ወያለ አስገባው። ይሄን ነው ለማለት የምፈልገው። ታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በላይ በቀለ ወያ እንዴት ነህ? ሰላም፣ እንዴት ነህ? ሰላም ነው አለሁልህ። ውይይቱን ሰማ? ሙሉን አልሰማውም፣ ከግማሽ በላይ ሰምቻለሁ። የራሴን አስተያየት ልስጥ ብዬ ነው የገባሁት። እሺ በላያ። እሺ እንደ ራሴ አስተያየት እኔ የፈለገም ድክመት አልታየኝም፣ የልጁም የእውነቱን ተናገርም ድክመት አልታየኝም። ግን አሁን ለምሳሌ እኔ ቤተክርስቲያን አስተማሪ አይደለሁም፣ መምህር አይደለሁም፣ ብዙ እውቀት የለኝም ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ለምሳሌ እርሚ ጠይቃቸው ስለነበሩ ጥያቄዎች የተሻለ መልስ እኔ ነበረኝ። እና ለምን አልገባህም? ለምን አንተ ይዋጣልን ብለህ ቪዲዮ አልሰራህም? አይ እኔ ስለ ይዋጣልን እኔ ቤተክርስቲያን እና በቀጠሮ ነው የመጡት እኮ። አይ ስለሱ አይደለም ቴዲ፣ እኔ አንተ ጋር አይደለም ችግር ያለኝ። አንተ በነገራችን ላይ አሁን እዚህ ጋር እናንተ ፊት ያስመስላሉ እንጂ ቁርጥ የሚቆርጡትና የሚጠጡት ከራሳቸው ከፕሮቴስታንት ልጆች ጋር ነው። አዎ አይ እኔ አሁን አንተ ጋር አይደለም ችግር። አንተ ጋር ከቀጠሮ ጀምሮ አውቃለሁና አንተ ጋር ቁርጥ ስትቆርጥ ትውላለህ፣ ስትበላ ትውላለህ። ከነሱ ጋር ወገንተኝነት አብረህ የምትጠጣው የምትቅመው ሶሪ ሲቅመው አላየሁም፣ ግን የምትቆርጠው ከነሱ ጋር ነው። ሚዲያ ላይ ግን ሲሆን ደግሞ ቪክቲም ሜንታሊቲ መጫወት የለብም ለማለት ያለው ስላቋረጥኩ ሶሪ። በላይ ያሺ ምን ነበር የታዘብኩት? ችግር የለውም። እዚህ ኮመንት ላይ ምናምን አዳልታ ምናምን እኔ አሁን ከግማሽ በላይ ያየሁት ነገር ላይ እኔ ፍትሃዊ ነው ስልህ ሳክስ ምናምን አይደለም። በፊትም ጀምሮ ስለማቅ ነው የፖለቲካ ላይም ሌላም ነገር ላይ ሰው ሐሳብ ይዞ ከመጣ ሐሳቡን በስነ ስርዓት እንደውም ሳይሰደብ ምን ሳይባል የሚከበርበት ቤት ነው። ይሄንን ነገር ይዘህ ቀጥል፣ ችግር የለውም። እኔ በጣም ደስ ነው ያለኝ በመስማቴ። ግን አሁን አንዳንድ ሰዎች የቤተክርስቲያኗ ትምህርት አለ እንደሱ ይቅርና የግለሰብ ትምህርት አለ። የግለሰብ ስል ቤተክርስቲያን ውስጥ ነው የኢትዮጵያ ኦርቶዶክስ እምነት ተከታይ ነኝ፣ ገባህ? እንደ አንድ እምነት ተከታይ ግን ለምሳሌ ከሱ የተሻለ የምመልሳቸው መልሶች ነበሩ። እሱን አልመለሰም እንጂ እኔ አሁን ፈለገ አሁን በጣም ያናደደኝ እንደውም ዛሬ አሁን ያናደደኝ የወጣበት ሁኔታ ብቻ ነው፣ መጨረሻ ላይ ማለት ነው። እኔ ፖይንቱን የሆነች ታርጌት አቺቭ ለማድረግ ይመጣሉ ወይ ጊፍት ለመሰብሰብ ወይ እሱ ሳይሆን የወጣባት ሙድ ብቻ የተናደደ ይመስላል፣ የሆነ ነገር ይመስላል። እሱ ነገር ልክ አይደለም። የሱም መውጣት ተከትሎ ግን ኤርሚ ሲያወራ የነበረው ምን ሲል የነበረው እንዳለ እኔም ማለት ማንባባቸው ነገሮች ናቸው። አሁን ለምሳሌ ባለፈው ጠይቄው አልመልስልህም ያለኝ ቃል በቃል የሆነ ቤት መሰለ እኔ እዚህ ጋር እኔ ቅድም እኮ ነግሬያቸዋለሁ። እኔ የማለጅ ነኝ። ስንት እህቶች አሉኝ፣ ስንት ወንድሞች አሉኝ። የምታወቅ ልጅ ነኝ። ከተደብቄ ከመጋረጃ በስተጀርባ ማወራ ልጅ አይደለሁም። ምታወራው ማለት የምታወሩት ስለዚህ ስቴጅ ላይ ላሉት አይደለም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እኮ በጊዜው ማለት ጊዜው መጠበቅ አለብን። ለሀገር ዋጋ የከፈለች ናት።
የሆነ ገንዘብ ስትፈልግ ጊፍት ስትፈልግ ወይ የሆነ ፋውል ስትሰራ ብቻ ስምህን ለማደስ ቴዲ ዳኘን ምናምን ብለህ መድረኬን ለመጠቀም መምጣት የለብህም። ይገባኛል ፖይንት። ወይ የሆነ ቦታ ላይ ፋውል ይሰራሉ ወይ የሆነ ጊፍት ይፈልጋሉ ምናምን፣ ከዛ እንወያይ ይላሉ። እኔ እነ መዝሙረ ዳዊት የሚባሉ ልጆችን አይታችኋል? እነ መዝሙረ ዳዊት የሚባሉ ልጆች እኔ መዝሙረ ዳዊትን ለምሳሌ አወያይቼዋለሁ። እኔ ስርዓቱ በጣም ያስደነገጠኝ ልጅ ነው። በተደጋጋሚ የተናገርኩበት ልጅ ነው። መዝሙረ ዳዊት እውቀት አለው፣ ስርዓት አለው፣ ቢዘልፉት እንኳን ማይናገር ልጅ ማለት ነው። ግን እዚህ ጋር ከበቂ በላይ ደቂቃ ሰጣሃለው ካልኩ 2 ሰዓትም ካልከኝ 2 ሰዓት ሰጣሃለው ካልኩ በሆኖም ባልሆኖም ነገር ባኬንድ ፎርዝ ካደረግን አንደኛ አድማጭ ተመልካችን መናቅ ነው የሚሆነው። አድማጭ ተመልካች እዚህ የሚመጣው ማን ምን ይላል የሚለውን ፍንትው ያለ ነገር ለመስማት ነው። እና አሁንም በተደጋጋሚ የምነግራችሁ ደክመዋል ካላችሁ ድክመቱ ፈለገ አትናቴዎስ የተባለ የእሱ ነው። ድክመቱን እሱ ይሸከማል። ጠንክሯል ካላችሁ የጠነከረው ፓርት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ፔሪድ። ድክመትን ይዘህ ቸርች ውስጥ አትግባ። ኤርሚያስ ደክመዋል ካላችሁ የኤርሚያስ ነው ድክመቱ። የወጣበት ቸርች አይደለም፣ የወንጌል አማኞች አይደለም። ኤርሚያስ ጠንክሯል ካልክ ለጥንካሬው ግን የወጣበት ቸርች ያስተማሩት አስተማሪዎች ይወስዳሉ። በዚህ አውድ ነው የምናወራው ለማለት ያህል ነው። በላያ የምትለውን በልና ወደ አፄ ዘርዓ ያዕቆብ እንሄዳለን። እሺ፣ አመሰግናለሁ። ይሄ ነገር እነሱ ከመቀጣጠራቸው በፊት እኔ ዮኒ ማኛና እሱ አንድ ቤት ነበርና አንድ ጥያቄ ነው የጠየኩት። የእሱ ፕሮፋይሉን ካየኸው እውነቱን ተናገር፣ ኢየሱስ ክርስቶስ ተሰቅሎ ነው ምስሉ። ያም ምስል አንተ ምስልን የማትወድ ሰው ፕሮፋይል ምስል አድርገህ ለምን መጣህ? ሰው አንገቱ ላይ ማህተም መስቀል ሲያስር ቅር ይልሃል። አንተ ግን በቃ የአካውንት አንገት ላይ ማህተብ አስረሃል ስለው አልመልስልህም ነው ያለኝና አሁን እንደዚህ እንኳን ቀላል የግል አስተሳሰብ እኮ አለ። ሃይማኖት ውስጥ የግል አስተሳሰብ የሚባል ነገር አለ። ስለ አድኖ ከተወራ ስለ አድኖ የተሰቀለውን ኢየሱስ ክርስቶስ ተሰቅሎ ነጭም ይሁን ጥቁር ቀይም ይሁን ምንም ለምሳሌ ተናገር እውነቱን ፕሮፋይል ያደረገው ኢየሱስ ክርስቶስ ተሰቅሎ ነው፣ አለቀ። እሱ ራሱ ፕሮፋይሉ ስለ አድኖ ነው። ስለሱ እንኳን መጠየቅ እንደው የግል ጥያቄ እኮ የሚባል አለ። ግዴታ መጽሐፍ ቅዱስ መግባቱ ያለብን አይመስለኝም። ከዛ ውጪ እዚህ ውስጥ ያላችሁ ሰዎች እንግዲህ በየሃይማኖታችሁ የኦርቶዶክስ ሰምተኛን ጥያቄን ቴዲ ምን አልክ? በላያ ምን አልክ? እንትና የተናገር እውነቱን ፕሮፋይሉን ታውቀዋለህ? ልብ ብዬ አላየሁት። ምንድን ነው? ኢየሱስ ክርስቶስ ተሰቅሎ። ኦኬ። አዎ፣ ግን ስለ አድኖን የሚቃወም ስለ አድኖ ተጠቃሚ ነው ማለት ነው። ይሄን እንኳን መጠየቅ አለመቻሉ ነው የሚያናደኝ። ገባ? ኧረ ስንት የሚጠየቅ ጥያቄ አለ። አይ የእውነቴን ነው። ልጁ ማለት ነው። ልጁ እንዴት መሰለህ? ልጁ የመጣው ተበደልኩኝ ሙድ ይጫወትና ከዛ የሆነ የሚያስጨፍራቸው ምናምን በቃ ያዩ ሰዎች እኮ ይፈርዳሉ ለህሊናቸው። እንደዛ አይደለም። ለጠይቅ ብትል ከስዕል ጋር በተያዘ ስንት የምታነሳው ጥያቄ አለ። አይንህ የሚያየው እንጂ ከዛ ውጭ ግን እኔ ግማሽ ነው ያየሁት ቴዲ። እኔ አንተ ጋር አድሎ አለ ምናምን የሚል ነገር አድሎ እንኳን ካለ ሰው ህዝቡ ይፍረድ። የተመለከተ ብሶ ነበረ፣ እሱ ይፍረድ። እኔ እንደሌለ አውቄያለሁ። ከግማሽ በኋላ ነው ያየሁት ብዬሃለሁ አይደል? እስከ መጨረሻው ድረስ የወጣበት መንገድ አልተመቸኝም። ቤቴ ገብቼ የራሴን ነገር አስረዳለሁ። የለም በቃ እዚህም ያለው ሰው ነው፣ እዛም ያለው ሰው ነው። እንደዚህ አይነት ነገር እኔ አሁን ለምሳሌ እንደ ግለሰብ ደስ አይለኝም። ገባ? እዚህ ያለውን ነገር ጥያቄ መልሰ መሄድ። ከዛ ውጪ ደግሞ መጠየቅ ያለብን የግለሰቡን ጥያቄ ግዴታ መጽሐፍ ቅዱስ ውስጥ ገብታ አይደለም እኮ መጠየቅ ያለብን። ስዕለ አድኖ አልከተልም የሚል ሰው ፕሮፋይሉን ግን